የኳስ ሜዳ ቤተሰቦች ኦልድ ትራፎርድ በአዲሱ አሰልጣኝ ማይክ ካሪክ ስር ታላቅ የአብዮት ጊዜ እያሳለፈች ትገኛለች። ባለፉት 24 ሰዓት ውስጥ በማንቸስተር ዩናይትድ ቤት የወጡ መረጃዎችን መላው የእንግሊዝ እግር ኳስ አነጋግሯል። ዩናይትዶች የአጥቂ መስመራቸውን ለማጠናከር የአትሌቲኮ ማድሪዱን ኮከብ ጁሊያን አልቫሬዝን ለማስፈረም የመጀመሪያውን ግንኙነት አድርጓል። በተጨማሪም ክለቡ የመጀመሪያውን ትልቅ ፈራሚ ማጠናቀቁን ተከትሎ የቀድሞ የመከላከል ምሰሶ ሮይል ፈርዲናንድ ለቦርዱ ያስተላለፈው ጠንካራ መልእክትም አለ። ዛሬ በኳስ ሜዳ ዝግጅታችን እነዚህን ትኩስ የዩናይትድ ሰበር መረጃዎችን በዝርዝር ይዘንላችሁ ቀርበናል። ከመጀመሪያችን በፊት ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። አብራችሁ ቆዩ። ወደ መጀመሪያውና ትልቁ ሰበር መረጃችን ስንሻገር ዘ ሚረር ጋዜጣ ይፋ እንዳደረገው ማይክ ካሪክ በአጥቂ መስመር ላይ ትልቅ ለውጥ ለማምጣት የዓለምን ዋንጫ አሸናፊውን ጁሊያን አልቫሬዝን ለማምጣት ወስኗል። ማንቸስተር ዩናይትድ ከተጫዋቹ ወኪሎች ጋር የመጀመሪያ ደረጃ ንግግር የጀመሩ ቢሆንም ከፊቱ ግን ትልቁ የገንዘብ ግድግዳ ይጠብቋል። አትሌቲኮ ማድሪድ ከቀናት በፊት ሪያል ማድሪድ ያቀረበውን የ150 ሚሊዮን ዩሮ ጥያቄ ውድቅ ማድረጉ የሚታወስ ሲሆን ለዩናይትድም የተጫዋቹን የ500 ሚሊዮን ዩሮ ውል ማፍረሻ እንዲከፍል ጠይቋል። አርሰናል እና ባርሰሎናም ተጫዋቹን በቅርብ እየተከታተሉት በመሆኑ የካሪክ አስተዳደር ይህንን ዝውውር ለመጥለፍ ከፍተኛ የገንዘብ ፉክክር ውስጥ መግባት ይኖርበታል። ማንቸስተር ዩናይትድ የመሃል ክፍሉን ለማደስ ከአትላንታው ብራዚላዊ አማካይ ኤደርሰን ጋር በ35 ሚሊዮን ፓውንድ ሙሉ ስምምነት ላይ መድረሱ ይታወቃል። ይህን ተከትሎ የክለቡ የቀድሞ ተከላካይ ሮይ ፈርዲናንድ ዛሬ በሰጡት አስተያየት ኤንደርሰን ምርጥ ፈራሚ ቢሆንም ዩናይትድ እዚህ ላይ መቆየት የለበትም ብሏል። ፈርዲናንድ ዩናይትዶችን አሊዮት አንደርሰንን ለከተማ ተቀናቃኝ ማንቸስተር ሲቲ አሳልፈው መስጠታቸውን አጥብቆ የኮነነ ሲሆን አሁን ግን የሪያል ማድሪዱን ፈረንሳዊ ኮከብ አውሬሊያን ቹዋሜኒን ለማስፈረም ዩናይትድ የመጀመሪያው በር አንኳኪ መሆኑን አለበት ሲል ቦርዱን አሳስቧል። በግብ ጠባቂው መስመር ላይም ያልተጠበቀ ለውጥ እየተሰማ ነው። ቢቢሲ ስፖርት እንደዘገበው ካሜሩናዊው ግብ ጠባቂ አንድሬ ኦናና ወደ ቱርክ ትራብዞስፖር በውሰት ለመጓዝ ከጫፍ ደርሷል። ስምምነቱ 90 በመቶ የተጠናቀቀ ሲሆን ኦናና በአዲሱ አሰልጣኝ ማይክ ካሪክ ስር ቋሚ የመሰለፍ እድል እንደሌለው ስላወቀ ለሁለተኛ ጊዜ ወደ ቱርክ ለማቅናት ወስኗል። ይህም ክለቡ አዲስ ግብ ጠባቂ ወደ ማደን እንዲገባ ያስገድዷል። የተከበራችሁ የኳስ ሜዳ ተከታታዮቻችን ባለፉት 24 ሰዓት የተሰሙት ትኩስ የማንቸስተር ዩናይትድ መረጃዎች እነዚህን ይመስሉ ነበር። እናንተስ ዩናይትድ ጁሊያን አልቫሬዝን ለማምጣት 500 ሚሊዮን ዩሮ ማውጣት አለበት ትላላችሁ ወይንስ የፈርዲናንድን ምክር ሰምቶ ወደ ቹዋሜኒ ማምራት ይሻላል? ሀሳባችሁን ከታች ባለው ኮሜንት መስጫ ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ።